ሰላምና ጤና ለእናንተ ይሁን። ውድ ቤተሰቦቻችን እንደምን አላችሁ? ለመላው የክርስትና እምነት ተከታዮች እንኳን ለጸሎተ ሐሙስ በሰላምና በጤና አደረሳችሁ። እንግዲህ ሰሞነ ሕማማት ከተጀመረ ዛሬ አራተኛው ቀን ላይ እንገኛለን። አራተኛው ቀን ደግሞ ጸሎተ ሐሙስ ተብሎ ይጠራል። የዚህ ምሳሌነቱ ደግሞ ኢየሱስ ክርስቶስ በዛሬው ዕለት ምስጢርን የገለጸበትና ዝቅ ብሎ የሐዋርያትን እግር በማጠብ ትህትናና ታዛዥነቱን የገለጸበት ዕለት ነው። እንግዲህ ዕለቱን ምእመናን በጾም በጸሎትና በስግደት አክብረውታል። የምንገኝበት መንበረ ጸባዖት ቅድስት ሥላሴ ካቴድራልም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ብፁዓን ጳጳሳት፣ ካህናት፣ ዲያቆናትና ምእመናን ተገኝተው በተለይም በዛሬው ዕለት ታስቦ የሚውለውን ሕጽበተ እግር ስነ ስርዓት አከናውነዋል ማለት ነው። ይህንን መንፈሳዊ ሁነት እኛም ተከታትለናል። በተለይም ዕለቱ የያዛቸውን ምስጢሮች በሚመለከት ከሊቃውንት ጋርም ቆይታ አድርገናል። ይህንን መንፈሳዊ ሁነት እንድትከታተሉ የአክብሮት ግብዣችን ነው። መልካም ቆይታ ይሁንላችሁ። ሰሙነ ሕማማት ከሰኞ ጀምረን ማክሰኞም ረቡዕንም እያከበርን ያለነው። የዛሬው ደግሞ ለየት ያለ ጸሎተ ሐሙስ ይባላል። ለሐዋርያት ልጅነትን ያደለበት ቅዱስ ሥጋውን ክቡር ደሙን ከሕጽበተ እግር በኋላ እንካችሁ ብሉ ብሎ ህብስቱን ባርኮ ቀድሶ ነገ በመልተ መስቀል ሲሰቀል የሚቆረሰው ሥጋዬ ነው፣ ደግሞ ከሚጠጡት ከወይኑም አንስቶ ነገ በመልተ መስቀል የሚፈሰው ደሜ ይሄ ነው፣ እንካችሁ ብሉ ጠጡ ለኃጢአት ስርየት ብሎ የሰጠበት ቀን፣ ፍጹም ትሕትናን ያስተማረበት ዕለተ ሐሙስ እግራቸውን ኮኖሙ አበወ እመ ይላል። እናትም አባትም ሆናቸው ወመሃሮሙ ጥበበ ጥበብን ትሕትናን ማስተዋልን አስተማራቸው። እግረ አርዳኢሁ አጸበ የደቀ መዛሙርቱን እግር አጠበ። እንዲያው አላጠባቸውም። ጴጥሮስን ስጠይቀው እንዴት ታጥበኛለህ? አይቻልም ጌታዬ፣ እኔ ካላጠቡህ ከኔ የጽዋ ተርታ እድል ፈንታ የለህም ሲለው፣ አይ እንደዚያስ ከሆነ እግሬን ብቻ አይደለም እጄንም እግሬንም ራሴንም እጠበኛል። ፍጹም የታጠበው ሁለንተና የታጠበ ነው ብሎ ሕጽበተ እግር የጥምቀት ምሳሌ ነው። በጣም ይተረጉሙታል ሊቃውንቱ በተለያየ መልኩ። የጥምቀት ምሳሌ ነው። አምኖ ተጠምቆ ቅዱስ ሥጋው ክቡር ደሙን መቀበል እንደሚገባ፣ በትሕትና ደግሞ ሁሉን ነገር ቅዱስ ሥጋው ክቡር ደሙን ለመቀበል ፍጹም ትሕትና ያስፈልጋል፣ ፍጹም ፍቅር ያስፈልጋል። እኔ ጌታችሁና መምህራችሁ ስሆን እንዲህ እንዳደረጉላችሁ ከማሁ አንትሙኒ ግበሩ፣ ለወንድሞቻችሁ እንደዚህ አድርጉ። ይሄ አምላካዊ ቃል ፍጹም ትሕትናውን ያሳየበት ከሆሳዕና ጀምሮ በአህያ ውርንጫ ተጭኖ ከመምጣቱ የበለጠ ደግሞ የደቀ መዛሙርቱን ዝቅ ብሎ አደግድጎ ማጠቡ በዚህ ምሳሌ ለሁላችን እስከ ዕለተ ምጽአት ለሚነሱ ኦርቶዶክሳውያን ትልቅ የትሕትና ዓላማ፣ ትልቅ የትሕትና ጥሪ የተሰጠበት ቀን ነው።